አላህ ሱብሓነሁ ወተዓላ ፈቃዱ ከሆነ በዛሬው ኹጥባችን ምንነጋገረውና ምንተዋወሰው ስለተ ረሒም ዝምድናን መቀጠልና በዘመድነት የሚጠበቀውን ነገር ማከናወን ማጠናከር ማለት ነው። እሱ ካልሆነ ትልቅ ጉዳት አለው፣ ከሆነም ደግሞ ትልቅ ጥቅም አለውና ስለሱ ኢንሻአላህ ዲናችን ምን ይላል የሚለውን በተወሰነ መልኩ ለማየት እንሞክራለን ማለት ነው። አላህ ሱብሓነሁ ወተዓላ የዝምድናን ጉዳይ በጣም አጥንቶ እና አጥብቆ ነው የተናገረው ማለት ነው። ከዛም በማስቀደም ለዝምድና ስም ራሱ ከሱ ስም አይነት ነው ያደረገላት ማለት ነው። ነቢያችን አለይሂ ሰላቱ ወሰላም በሐዲስ ቁድስ ሲናገሩ አላህ ሱብሓነሁ ወተዓላ እንዲህ አሉ፣ አነ ረሕማኑ ኸለቅቱ ረሒም፣ እኔ አዛኝ ሆንኩኝ ጌታችሁ ነኝ፣ ዝምድናንም ፈጥሬያለሁኝ። ወሸረዕቱ ለሃ ስመን ሚን እስሚ፣ ከእኔም ስም አይነት የሆነን ስምን ለሷ አበጀሁና ሰጠሁ። ስለዚህም ፈመን ወሰለሃ ወሰልቱሁ፣ እሷን የቀጠለና ዝምድናውን የጠበቀ የሆነን ሰው እኔ ቀጥለዋለሁኝ። ወመን ቀጠዐሃ በተትሁ፣ ግን ዝምድናውን ደግሞ በችልተኝነት የቆረጠና የተወ እኔም ከሱ ቆርጣለሁ ይላል አላህ። ረዋሁ ትርሚዚ። ስለዚህ ፈሀል ዩጢቁ አሐዱና የቡተሁ ላሁ ወይቅጠዐህ፣ ማን ነው ከኛ ውስጥ አላህ ሱብሓነሁ ወተዓላ ከሱ ያለውን ልገሳና እገዛውን ያቋረጠበት የሆነና ከዛም በኋላ ይሄን የሚችል ያለ ማን አለ? ወሀል የርጁ ፈላሐን መን እንቀጠዐ ሲለቱሁ ቢማሊኪል ሙሉክ፣ አላህ ሱብሓነሁ ወተዓላ ግንኙነቱ የተቋረጠ የሆነ ሰው እንዴት አይነት ነፃነትንና ፈላህን እድለኝነትን ሊተስፋ ያደርግ ይችላል? የለውም ማለት ነው። ስለዚህ በአላህ ሱብሓነሁ ወተዓላ ያለው ግንኙነታችን እንዳይቋረጥና ከእድለኛ ቢሶች እንዳንሆን የዝምድናን ነገር በጣም አጠንከረንና ልናስብበት ይገባል ማለት ነው። ኢነል ዋሲለ መውሱሉ ቢመደዲላህ ወተውፊቂ፣ ዝምድናውን የዝምድና ሐቅ መኖሩን አውቆና ተረድቶ የሚቀጥል የሆነ አካል በአላህ መደድ በአላህ ስጦታ ይቀጠላል። የአላህ እገዛና ደግሞ ወደ ኸይር ነገር አላህም ያግዘዋል ይወፍቀዋል። ወልመቅጡዑ መሕሩሙ ሚን ፈድሊላህ፣ ያ ግን አላህ ከዚህ ነገር ያቋረጠበትና ዝምድናውን የሚቆርጥ የሆነ ከአላህ ትሩፋት የተቋረጠና የተጋረደ ይሆናል ማለት ነው። ሲለቱ ረሒም ለይሰት ሙጀረደ ተዋቢን ኡኽረዊይን ፈሐስብ፣ ዝምድና መቀጠል ማለት በአኼራ ተዋብ ብቻ የሚገኝበት ብቻ አይደለም ማለት ነው። የአኼራው ጥቅምና ጉዳት እንዳለ ሆኖ ዝምድናን የሚቀጥል የሆነ ሰው ግን ዱንያ ላይም ቀርቦ የሚያገኘው ድራሾት አለው ማለት ነው። በልሄ እስቲትማሩን ፊ ዑሙሪከ ወሪዝቂክ፣ በዕድሜህና በሪዝቅህ ላይም ፍሬያማ መሆን ነው ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላም ይህን አስመልክተው እንዲህ ይላሉ፣ መን አሐበ አን ዩብሰጠ ለሁ ፊ ሪዝቂህ፣ በሪዝቁ ሰፊ ሊደረግለትና በጣም ሰፊ ሪዝቅ ሊሰጥ የሚያስደስተውና የሚወድ የሆነ አካል ወዩንሰአ ለሁ ፊ አተሪህ፣ ለዚያውም እድሜው ረዥም እንዲሆን የሚፈልግ እድሜው በረከት ያለው እንዲሆን የሚፈልግ የሆነ አካል ፈየሲል ረሒመህ፣ ዝምድናውን ይቀጥል ሲሉ ተናግረዋል ማለት ነው። ቡኻሪና ሙስሊም የዘገቡት ጠንካራ የሆነ ሐዲስ ነው ማለት ነው። ዝምድና መቀጠል የእድሜ መለዘም፣ እድሜህ በረካ የመሆን ርዝቅህ የመብዛትና ሌሎች ጥቅሞችን በዱንያ ላይ ራሱ ያስገኛል ማለት ነው። ፈኢዛ አረድተ በረከተ ፊል ማል፣ በገንዘብህ በረከትን ከፈለክና ካሰብክ ወዲከ ሐሰነ ባዕደል መማት፣ ሐታ ከሞት በኋላ እንኳን ቢሆን ሰዎች ዘንዳ በደግ በወሳትን ያ መልካም ሰው ነበር ሞት ነጠቀን እየተባለ እንደ ነቢዩላህ ኢብራሂም እንደ ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም የመሳሰሉ መልካም ሰዎች እስከ የውመል ቂያማ ድረስ ያንተ ትውስት እንዳይቋረጥ የምትፈልግ ከሆነ ወጡል ዑሙሪ ፊ ጧዓት፣ እድሜህ ደግሞ አላህን በማምለክ ላይ ረዥም እንዲሆን ከፈለግ የዚህ በሩና መንገዱ ፈባቡከ ወአህሉከ ወአቃሪቡክ፣ ምንም ነገር ሳይሆን ቤተሰቦችና ዘመዶች ናቸው የዚህ ማገኛ በሮችን ማለት ነው። እና ዝምድና እንዲቀላል ነገር መታየት የለበትም ማለት ነው። ኢሕዘሩ ثم احذروا من قطيعة الرحم፣ ዝምድናን ከመቁረጥ በጣም አጥብቃችሁ ተጠንቀቁ። ለምን ከተባለ ተሄም ሙቢቃት፣ ዝምድና መቁረጥ ማለት ከአጥፊ ወንጀሎችና አደገኛ ከሆኑ ነገሮች አንደኛው ነው። አለቲ ተምነዑ ኢስቲጃበተ ዱዓ፣ የዱዓን ተቀባይነት የሚያሳጡ ከሆኑ አንዱ ዝምድና መቁረጥ ነው። ዝምድና ሐቅ ማይጠብቅ የሆነ ባለየና ጨካኝ የሆነ ሰው ሌት ቀን አላህ እንዲለምነው አላህ ዱዓውን አይቀበለውም ማለት ነው። ከዛም አልፎ ተዓጅሉ ዑቁበተ ፊ ዱንያ ወልአኺራ፣ ከአኺራም ቀድሞ ዱንያ ላይ ቅጣትን ወደ እሱ ፈጥኖ እንዲመጣ ከሚያደርጉ ምክንያቶች አንደኛው ዝምድና መቁረጥ ነው ማለት ነው። ይህን አስመልክቶ አላህ በቁርአኑ እንዲህ ይለናል፣ ፈሀል ዐሰይቱም ኢን ተወለይቱም አን ቱፍሲዱ ፊል አርድ ወቱቀጢዑ አርሐመኩም አለ።
ሰዎች ሆይ ይመስላችኋል እንዴ እምነት አንቀበልም ብላችሁ ወደ ሌላ ቦታ ብትዞሩ እንኳን እምነትን ባትቀበሉ ግን በምድር ላይ ብልሽት ነገር እንዲሰሩ ጥፋት እንዲሰሩ የሚፈቀድላችሁ ይመስላችኋል? ወትቀጥዑ አርሐመኩም ዝምድናችሁን መቁረጥና ማበላሸትስ የሚፈቀድላችሁ ይመስላችኋል ወይ ይላል። ይህን የምታደርጉ ከሆናችሁ በምድር ላይ ፈሳድ ብልሽት ነገር የምትፈጥሩ ከሆነና ዝምድናን የምትቆርጡ ከሆነ ኡላኢከ አለዚነ ለዐነሁሙላህ ይህን የሚያደርጉ ሰዎች አላህ ከሱ ረህመትና እዝነት ያባረራቸውና ያራቃቸው ሰዎች ናቸው። ያን ማለቃ ብሎ ፈአሰመሁም ሐቅን እንዳይሰሙ አላህ ደንቆሮች ያደረጋቸው ይሆናሉ። ወአዕማ አብሳረሁም ጥሩ ነገርን እንዳይመለከቱ አይናቸውን የሚሸፍነዋል ማለት ነው። ተአመሉ ዒባደላህ እስቲ ይህን የቁርአን አንቀጽ በጣም አድርጋችሁ አስተውሉትና አስተንትኑት እናንተ የአላህ ባሮች ሆይ ይላሉ። ከይፈ ጀዐለ አላሁ ቀጢዐተ ረሒም ቀሪነተን ሊልኢፍሳድ ፊል አርድ ዝምድናን መቁረጥን አላህ ሱብሓነሁ ወተዓላ በምድር ላይ እንደማበላሸት በሽርክ በቢድዓ ሰው በመግደል ዝሙት በመስራት ትላልቅ ወንጀሎችን እየሰሩ ምድርን እንደማበላሸት ጋራ ጓደኛ አድርጎ ነው ያመጣው ማለት ነው። ወጀዐለ ዓቂበተሃ ሰላተ ዑቁባቲን ሙርዒባ ደግሞ የዚህ የዝምድና መቁረጥን ፍጻሜና መጨረሻውን አስደንጋጭና አስፈሪ የሆኑ 3 ቅጣቶችን አደረገበት ማለት ነው። አንደኛው ከአላህ ረህመት መራቅ፣ ሁለተኛው ወሰመሙ አን ሰማዒል ሐቅ ሐቅን እንዳይሰማ ጆሮውን መዝጋትና መጋረድ፣ ሶስተኛው ወልዑሚየ አን ሩእየቲ ረሻድ መልካም ነገርን ሁሉ እንዳይመለከት አይኑ ያይለትም ማለት ነው። ለዘይሩ እንኳን አይኑ የሚያያል ጆሮም ይሰማል፣ ግን ሐቅን ነገር እንዳይረዳ ሐቅን ነገር እንዳያይ ያደርገዋል። ይህ ከምን የመጣ ነው? የምን ሰበብ ነው? በዝምድና መቁረጥ የተነሳ ማለት ነው። اسمعوا لقول النبي صلى الله عليه وسلم الذي يفسر هذا الواقع الأليم النبي عليه الصلاة والسلام من القرآن سيعرفوتنا سيعتناكروت من بلوتان لا يدخل الجنة قاطعا ዝምድናን የሚቆርጥ የሆነ አካል ጀነት የመግባት እድሉ ጠባብ ነው አለ። ቢገባ እንኳን ብዙ ወጣ ወረድ ካጋጠመው በኋላ ነው የሚገባው ማለት ነው። እና ከጀነት እንኳን የሚጋርድ የሆነ ትልቅ ወንጀል ነው። እንደ ቀላል ነገር ልናየው አይገባም ማለት ነው። ይህ ከሆነ أي قاطع رحم فمانع الصلاة والصيام إذا كان العبد يحمل في قلبه غلا لأهله وقرابته የሶላቱ ጥቅም የጾሙ ጥቅም የሌሎች መልካም ስራዎቹ ጥቅም ሁሉ ምን ላይ ነው? አንድ ሰው ለቤተሰቦቹ ለእናት አባቶቹ የመሳሰሉ ዘመዶቹን ጎቢ በቀልቡ ይዞና ጥላቻ ይዞ የሚኖር ከሆነ የሚሰራው መልካም ስራ ጥቅሙ ምን ላይ ነው የሚያገለግለው ይላል እና የለውም ነው። ስለዚህ ዝምድናችንን ማንም አካል ይሁን ማንኛውም እምነት የያዘ ይሁን ዘመድ እስከሆነ ድረስ በዝምድናህን ሐቅ መወጣትና መጠበቅ አለብን ማለት ነው። እምነት ሌላ ጉዳይ ነው፣ ዝምድና ሌላ ጉዳይ ነው ማለት ነው። እምነትህን ይዘህ ትቀጥላለህ። ማንም ጋር አትደራደርም። አቂዳህን ሱናህን የሚነካብህን አካል በዛ ነገር አትደራደረው። ግን አንተም የራስህን ትይዛለህ፣ እሱም የራሱን ይይዛል። ከዛ በኋላ ግን የዝምድና ሐቅ በመካከላችሁ ተጠብቃላችሁ እየተባልን ነው ማለት ነው እንጂ በማኩረፍ ዝምድናህን በመቁረጥ ወደዚህ አስገድደህ ልታመጣው አትችልም ማለት ነው። ወደዚህ ልታመጣው የምትችለው ጥሩ የሆኑ ምክሮችን በመለገስ ለሱ ለጋመሸ ጥሩ ምክሮችን በማቅረብ እንጂ በማቅረብና ለሱ የምታደርገው መልካም ነገሮችን ሁሉ በማቋረጥ ይብስ ታደርገዋለህ እንጂ አታስጠጋውም ማለት ነው። እና ይህ ሲባል እሱ የሚሰራውን ሽርክ አብረህ አግበስብስ፣ እሱ የሚሰራውን ቢድዓ አብረህ አግበስብስ ማለት አይደለም። ያ ሌላ ጉዳይ ነው፣ የእምነት ጉዳይ ነው። እምነትህን አጠንክረህ ከሁሉም በላይ አብልጠህ መያዝ ያስፈልጋል። ያን እያደረግህ እያለ ግን ያ ሙሽሪክ የሆነው ሀታ ሙብተዲዕ የሆነው ካፊር የሆነው ወንድም ዘመድህ ከመጣ ከዘመድ የሚጠበቀውን ነገር ማድረግ ይጠበቅብናል ማለት ነው። ከየቁሉ ቃኢል አንዳንድ ሰዎች ሊሉ ይችላሉ አና አሲሉ መየሲሉኒ ወአቅጠዑ መየቅጠዑኒ እኔ እነሱ በእነዚህ ላይ የሚጠብቁልኝ የሆኑ ሰዎችን እጠብቅላቸዋለሁ። ተቆረጡ ግን የእነሱ ቢሆን ምንድነውና ቆርጣለሁኝ ብለው የሚናገሩ ሰዎች አሉ ማለት ነው። ግን ይሄ በነብዩ አለይሂ ሰላቱ ወሰላም አስተምሮት ሚዛን ሲለካ መሰረተ ቢስ የሆነ ጉዳይና አባባል ነው ማለት ነው። ይልቁንስ የቀጠለህን ሰው መቀጠል የቆረጠህን ሰው መቆረጥ ከሆነ አንተ ዝምድና ቀጣይ ሳትሆን ወንፈል ከሀይ ነው የምትባለው ማለት ነው። ማንም እኮ ጥሩ አውሮ ያለው ሰው መልካም ያደረገለትን አካል መልካም ይውላል እሱን መልሶ ማለት ነው። ያስከፋውን ሊያስከፋ ይችላል። ግን የዝምድና ጉዳይ እንደዛ አይደለም ማለት ነው። አመር ዋሲሉ ሐቂቂ ትክክለኛ ሸሪዓዊ ዝምድና ቀጣይ ብሎ ማለት ወለደ ወሰፈው ነብዩ ሰለላሁ ዐለይሂ ወሰለም ቢቀውሊ እንዲህ በማለት ነብዩ ዐለይሂ ሰላቱ ወሰላም የገለጹት ሰው ነው።
ليس الواصل بالمكافئ ዝምድና ቀጣይ ማለት ወንፈል ከፋይ ማለት አይደለም ማለት ولكن الواصل الذي إذا قطعت رحمه وصلها ነገር ግን ትክክለኛ ዝምድናን ጠባቂ ማለት እነሱ በስህተት የሚሆን በሆን ብለው የሚሆን ዝምድናውን ሲቆርጡበት ሲያስከፉት እሱ ለነሱ መልካም የሚሆን ሰው ነው ማለት ይህ ነው ዝምድና ቀጣይ ማለት እንጂ መልካም የሚሰራለትን ሰው መልካም መስራት ከተወው መጣው ይሄ ከሆነው ወንፈል ከፍያ ነው እንጂ ዝምድናን ጠበቃ አይደለም ሲሉ ነብዩ አለይሂ ሰላቱ ወሰለም በሰሂህ ሐዲሳቸው ነግረውናል ማለት ነው። ስለዚህ ባድር ቢሰላሚ ወይም አበሩ ከቢል ጀፋ ይሆናል ማለት ነው ማለት ነው። ዘመዶችህ ቤተሰቦችህ በጥላቻ እንኳን አንተን ቢያውህ አንተ ግን በሰላምታ ተቀበላቸው። ዘመን ለዘመዱ የሚያደርገውን ቃልም ሆነ ተግባር አትንፈጋቸው ማለት ነው። ወርቲህም ወይ ሐራሙከ ለሱ ይከለከሉ እንኳን አንተ አትከለከላቸው። አንተ ወንድምህ እርቃው ሰይ ብለው ቢከለከለ መልሶ ደግሞ እሱ ደግሞ አስፈልጎት አንተ ተጠየቀ ይዘው የከለከለህና ማለቀስ ማለት የለብህም ማለት ነው። ያተዋለ ወፈልክ ብያለሁ ማለት ያለህን የሚችለውን ነገር ዘመድ እስከሆነ ድረስ መተባበርና ማገዝ ይሄ የሱናችን የአቂዳችን አንዱ አካል ነው ማለት ነው። ወርፉ عنهم ويظلموك ይበድሉህ እንኳን አንተ ለዝምድና ስትል ይቅር በል። ይህን ታደረክ ተኩን አንተ አዕላ ኢንደላህ አላህ ዘንድ አሁን እሱ ብዙ ነገር እያደረገ ይቅር እያልከው እየሰጠኸው የገደፍከው እንደ በታች አድርጎ ቢይዝህ እንኳን አላህ ዘንድ ግን ትልቁ ሰው ማለት አንተ ነህ ይሉናል። ولا يزال معك من الله ظهير عليهم ما دمت على ذلك بين تقبل لا استقطرك درس كالله سبحانه وتعالى يوانا አጋዥ በእነሱ ላይ የሚያግዝህ ደግሞ አይለይህም ማለት ነው። ነብያችን አለይሂ ሰላቱ ወሰለም አንድ ጊዜ የሆነ ሰው መጣ ወደ እሳቸው ዘንድና የዘመዶችን ሁኔታ ወቀሳ አቀረበ ማለት ነው። ለኔ ቤተሰቦች አሉኝ፣ ዘመዶች አሉኝ። እኔ ዝምድናዬን እቀጥላለሁ፣ እነሱ ግን ይቆርጡብኛል። እኔ ወደ እነሱ መልካም እወላለሁ፣ ይተርኩትን ያህል እነሱ ደግሞ የዛን ተቃራኒ መልካም ማንጣት ሲገባቸው እንደው መጥፎ ነገርን ይውሉብኛል አለ። እኔ ከእነሱ እችላለሁ፣ ታገሳለሁ፣ እነሱ ግን በእኔ ላይ በደል ይፈጽሙብኛል አላቸው። ስለዚህ ምን ላድርግ ነው? የዚህን ጥያቄ መልስ ነብዩ አለይሂ ሰላቱ ወሰላም ተቆረጡብህማ አንተም ቆረጥ፣ ከበደሉ በድል አሰተፈራን አንተ ማትስጥ አይደለም ያሉት ማለት ነው። ግን ምን አሉ? ለእን ኩንተ ከማ ቁልተ አሉ ልክ እንዳልከው ከሆነ አሉት አንተ እየለገስክ እነሱ የሚከለክሉ፣ አንተ እየቻልክ እነሱ የሚተላለፉብህ ከሆነ፣ አንተ እየቀጠልክ እነሱ የሚቆርጡብህ ከሆነ ፈከአነማ ቱሲፉሁም ልመላ ልክ ረመጥን ባናቸው እንደምታጎርሳቸው ያህል ነው የሚቆጠረው አሉት። ምን ማለት ነው ያሉ? የቤተሰቦቹ አዛ ላይ ረብሻ ላይ የሰበረ የሆነ ሰው ተቀና አንድ ቀን ያስተውሉና እኛም ሁሉ በደል እየበደል ነው እሱ ይሄን ሁሉ መልካም ነገር የሚለግስልን ምን ያህል ጸባይና ሃይማኖት ቢይዝ ነው ብለው ከሱ ቸርነት ከሱ ጥሩነት አንድ ቀን ያፍራሉ ማለት ነው።